ገስ በድጋሜ ብሩኬን አስደሰተው። የጓደኝነትን ጥግ አሳይቶታል። ቅድስት ለምሳሌ መታከሚያ ድንግልናዋን ለመሸጥ ከሀብታሞች ጋር ተገናኘች። ዳጣ የለምታገቢው ባል ምን ልትመልሽ ነው? እንድታደርጊው ግን አልፈልግም አለቻት። ሞገስ የዳጣም ቤተሰቦች ለማፈላለግ ኢቢኤስ ላይ አቀርብሻለሁ ብሎ ቃል ገባላት። ዝናና ማህሌት በድጋሜ ሌላ ሀሳብ አመጡ። ማህሌት ገንዘብ እሰጥሽና ሞገስን ከዚህ ምድር አጥፊልኝ፣ ሞገስ እያለ ሉላ መኖር አትችልም ከኔ ጋር አላት። ሰላም እንዴት አላችሁ? ውድ ቤተሰቦቼ ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውረን እያሉ እንግዲህ ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈውና መልካምነትን ክፉነትንም የምናይበት የምሳሌ ድራማ ክፍል 56 ላይ ደርሰናል። ከዚህ ቀደም እንደ አየነው እንግዲህ ብሩኬ ቤቱን ለመሸጥ በሄደበት ሰዓት ቅድስትና ምሳሌ ሆነው ሲጫወቱ ምሳሌ በኳስ ተመታ ራሷን ስታለች። አሁን ላይ ምሳሌ በምልክት እንጂ በአፏ መናገርን አትችልም። ህመሟ ቀን በቀን እየጨመረና እየባሰባት እየደከመች ሄዳለች። ብሩክ ቤትና መኪናውን ቢሸጥም ገንዘቡ ግን ለሕክምና ሊሞላ አልቻለም። በዚህም ላይም ሀሳብና ጭንቀት ይዞታል። ዶክተሩ ምሳሌ በቅርብ ጊዜ ወዲህ ሂዳ ካልታከመች እንደምትሞት ለብሩክ አስረድቶታል። ምሳሌም ምኞቷ ለምን ወደ ውጭ ወስደክ አባዬ አታሳክመኝም እያለች ስታስጨንቀው ነበር። በመጨረሻውም ቀን ግን ምሳሌ ልሳኗ ተዘግቶ በመጻፍና በመልእክት እንጂ ምንም ማውራት አትችልም። ዳጣ ከዚህ ቀደም ቅድስትን ለምን ድንግል ተሆንሽ ሸጠሽ ምሳሌ አትታከምም ብላት ነበረ። በዚህ ሀሳብ ደግሞ የአንድ ሰውን ህመም ለመሸፈን ብለን ሌላ መግደል የለብንም፣ ይህማ የማይሆን ነገር ነው ብላ አልተስማማችም ነበረ። ዛሬ ላይ ግን ትንሽ ገንዘብ ስለጎደለው ለብሩክ ጭንቀትና ሀሳብ ስለሆነባት ዳጣን አማከረቻት። ዳጣ ከዚህ ቀደም ድንግልና ይገዛሉ ያልሽኝ ሰዎች እንዴት ነው አገኝሻቸው ወይ? ለመሸጥ እፈልጋለሁ አለች። ቅድስት በተናገረችው ንግግር ዳጣ በጣም ተደናግጣ ቅድስት ምን እየሆንሽ ነው ብላ ጠየቀቻት። ቅድስትም አንቺ እኮ ነሽ ድንግልና ይሸጣሉ ይገዛሉ ያልሽኝ፣ ስለዚህ ራሴን አሳምኜ ወስኛለሁ፣ አገናኘኝ፣ ግን ስንት ነው የሚገዙት አለች። ዳጣም ዋጋውን አላቅም፣ በእርግጥ ግን እኔ እኮ ያን ያልኩሽ ውሸቴን ነበረ ስቀልድ፣ ለአንቺ ደግሞ አደጋ አለው፣ ለምታገቢው ባልም ወደፊት የታረቅሽው ብሎ ጥያቄ ሲያቀርብ ምን ትመልሻለሽ ስትላት፣ ዳጣ ችግር የለውም አንቺ ብቻ አገናኝኝ፣ ቀኑ ሲደርስ እነግረዋለሁ አለች ቅድስት ለዳጣ። በቃሽ ተወሰንሽማ ይህን ጉዳይ አናግሬ መልስ ሰጥሻለሁ። ይህን ነገር ስናረግ ግን ማንም ማወቅ የለበትም ጋሼም እንዳይሰማ ብላ አስጠነቀቀቻት። ዳጣ በአለቻት መሰረት ድንግልናዋን የምትሸጥለት ሰው ጋር ተገናኙ። ወደ ሆቴልም ለባብሳ አምሮባት ገብታ ነበር። ያገኘችው ሰው መጠጥ እንድትጠጣ ቢጋብዛትም ቅድስት በዚህ ጉዳይ አልስማማ ብላ ተደናግጣ ለዳጣ ደወለች። ዳጣም አስጠነቀቀቻት። ቅድስት መጠጥ እንዳትጠጪ አደራሽን፣ ተጠጣሽ በኋላ ተሰክሪና ራስሽን አታቂም፣ መጫወቻ ነው የሚያደርግሽ። ስለዚህ
እንደሚጠጣ ሰው እየሆንሽ አስመስይ፣ እሱን አስክሪው፣ አይዞሽ አለቻት። ቅድስትም እሺ ግን ብሩክ እየደወለልሽ ነበረ፣ ስልኳ ዝግ ነው ብየዋለሁ አለቻት። በቃ በኋላ እደውልለታለሁ ስጨርስ ብላ ቅድስትም ወደ ሄደችበት ወደ ሆቴሉ ተመለሰች። ብሩክና ምሳሌ ቤት ውስጥ ቁጭ ብለው እያዘኑና ምን እንደምትፈልግ ጸሐፊ እያላት ውሃ እንደምትፈልግና ሌላስ ምን ትፈልጊያለሽ የኔ ቆንጆ የበኩር ልጄ የመጀመሪያ ፍቅሬ እያለ ለልጁ ፍቅሩን ይገልጽ ጀመር። ምሳሌም አባዬ እወድካለሁ የሚለውን ጻፈችለት። ብሩኬ ምሳሌን እቅፍ አድርጎ እኔም ወድሻለሁ ብሎ ለምሳሌ ፍቅሩን ገለጸ። ሞገስና ዳጣ ቁጭ ብለው ከዚህ ቀደም ያወራከኝን እኮ ሳስበው አሁን ላይ ስለ ቤተሰቦች መጨነቅ ጀምሬያለሁኝ፣ ግን መቼ ነው አፋልጉኝ ላይ የምታቀርበኝ አለችው። ሞገስም መጀመሪያ ከጎዳና ያነሱሽን ሰዎች ብቻ ማወቅ ይጠበቅብሻል፣ ፎቶ ደግሞ አይጠፋቸውም፣ እኔ ደግሞ በሶሻል ሚዲያ ኢቢኤስ ላይ አቀርብሻለሁ አፋልጉኝ ፕሮግራም ላይ ቤተሰቦችሽንም ታገኛለሽ አላት። ምሳሌ ዳጣ በጣም መጨነቅ ጀመረች። እኔም እኮ በጣም የሚጨነቅልኝ መከታ የሚሆን ወንድም እህት ይኖረኝ ይሆናል፣ እነሱም የተወደቀች እያሉ እንደኔው እያሰቡ ነው ብላ ለቀሰች። ሞገስ ይቅርታ ጠየቃት። እማለቅስ አይመስላችሁም? የሚከፋኝ አይመስላችሁማ? እኔ እኮ በሆዴ ይዤ ነው እንጂ ሁሌ ነው ማለቅሰው አለች። ዝናና ማህሌት በድጋሚ ተገናኙ። ማህሌት ዝናን በጣም ተቆጣችው። እገዳውን አንሺ ብለከኝ ይኸው ብሩክ ቤቱን ሸጦታል። አንተን አምኜ እንዴት ጉድ ትሰራኛለህ? አሁን እኮ የማድርበትም ሆነ የምበላውም የለኝም። ምን ልሆን ነው ብላ ዝናን ተቆጣችው። ዝናም ተረጋጊ እንጂ አስቢ፣ ሲጀመር ብሩክ ፈቶሻል። አሁን ማሰብ ያለብሽ ለገንዘቡ ምንም ሀሳብ አይግባሽ። ሞገስን እንዴት ከዚህ ምድር ላይ ማጥፋትም ሆነ መግደል እንደምትችይ ማሰብ ነው። እኔ ገንዘቡን ሰጥሻለሁ፣ አንቺ እንኳን ባቺ በሰው አስደርጊው አላት። ማህሌት ወደ ወንጀል እንድትገባ ዝና ገንዘብ እየሰጠ እየገፋፋት ይገኛል። ማህሌት እኔ ገንዘቡን ብቻ ላግኝ እንጂ እንዴት እንደማረጋቸው እኔ አውቃለሁ፣ ለእኔ ተዋለችው። ዝና በዚህ ተስማማ። አይተሽ ቆጥረሽ የማታውቂውን ገንዘብ ነው የምሰጥሽ፣ እኔ ለገንዘብ ችግር የለብኝም፣ በዛ ደግሞ ቤት ትገዣለሽ ለራስሽ አላት። ይህን ስራ ስትሰሪ ግን ኤፍራታ እህትሽ አብራሽ መሆን አለባት። ለምን ብላ ብትጠይቀውም ይህን ስራ እስከምትጨርሽ ድረስ ኤፍራታ ቤት ነው መሆን ያለብሽ፣ ስለዚህ አብራሽ ትስራ፣ እንደዛ ካልሆነ ግን ነገሮች ይበላሻሉ፣ ሚስጥር ላጠብቅ ትችላለች አላት። ማህሌትም በዚህ ተስማማች። ሞገስን እንደምትወደው ከዚህ ቀደም ነግረሽኛል፣ ፍቅር ቢጤ እንዳጫወታት። እስኪ ብሩክና ሞገስ ምንድን የበደሉሽ ብሎ ጠየቃት። ሞገስ እንደከዳትና አስገድዶ የራቁት ፎቶ እንደያዘባት እሱንም በአደባባይ እንደተለቀቀ በቤተሰቤም በጓደኞቼም ተዋርጃለሁ አለችው። እሺ ብሩክስ ምን አረገሽ አላት። ብሩክማ ንብረቴን ሸጠ፣ ከቤት አስወጣኝ፣ ፈታኝ፣ ጎዳና ላይ ጣለኝ፣ በሽጉጥ መታኝ አለችው። ዝና ይሄን ሁሉ ታዲያ ግፍና በደል የሰሩብሽን ሰዎች ዝም ብለሽ ታያቸዋለሽ? መበቀል አለብን ብሎ ገፋፋት። ዳጣና ሞገስ በድጋሜ ተገናኙ። ለምንድን ነው የምትጨነቀው? ያለክን መኪና ሸጠክ ዘና አትልም ወይ አለችው። ሞገስ መኪናውን ቀድሞ ሸጠው ስለነበረ ሸጬዋለሁ እኮ ዳጣ አላት። ሂድዬ አለችው። አዎ እንቺ ይሄንን ለብሩኬ ስጭው ለጓደኛዬ፣ እሱ ቢከዳኝም እኔ ግን መክዳት አልችልም፣ ቃሌን ፈጽሜያለሁ። ከማህሌት ጋር ሆነን ቃል የገባሁትን ይኸው አርጌያለሁኝ። ይሄ 1.5 ነው። ምሳሌ መታከም አለባት።
ይህን ያረኩልክ የልጅነታችንን ጓደኝነት ተሰምቶኝ ነው ብለሽ ንገሪው ብሎ ሰጣት። ዳጣ በጣም ደነገጠች። ያየችውን ማመን አቃታት። ተደሰተች፣ ዘለለች። ሞገስን አቅፋ ሳመችው። በእውነት ትለያለክ፣ የጓደኝነት ጥግ ነህ አለች። እየሮጠችም ወደ ብሩክ ቤት ሄዳ ብሩክን እንኳን ደስ አለክ፣ ምን ያመጣውልክ ይመስልካል? ራስክን ግን አረጋጋ፣ ፌንት እንዳሰራ አለችው። ምሳሌዬ እንኳን ደስ አለሽ ብላ ምሳሌን ነገረቻት። ብሩክም ምን እየሆንሽ ነው ዳጣ? ንገሪኝ፣ ልፈነዳ ነው አላት። ምሳሌ ትሰማለች እንጂ እኮ አትመልስ አታወራም ብሏታል። አውቃለሁ በደንብ እንደምሰማ፣ እንኳን ደስ አለሽ ብሎ ዳጣ ቼኩን አውጥታ ለብሩክ ብትሰጠውም ያየውን ማመን አቃተው። ብሩክ ሞገስ ጓደኛክ ነው መኪና ሸጦ የቀረውን ገንዘብ የሞላለክ ምሳሌ እንድትታከም ብሎ የልጅነታችንን አስተዳደጋችን የድሮውን አይቼ ነው ይህን ሁሉ ያረኩልክ ብሎ ካል ንገሪው ስላለኝ ነው ብላ ነገረችው። ብሩክ በጣም በሰራው ነገር ተጸጸተ። ሉላን ከሞገስ መለየቱ ቢሰማውም እዚህ ጋር የምሳሌ ህመም እያስጨነቀው ነው። ፈጣሪውን አመሰገነ። ሰዎች ቢከፉም በአንድ ጎን ደግሞ እንደ ሞገስ አይነት መልካም ሰው ሰጥቶኛል አለ። ምሳሌ ደስ ብሏት ፈገግ አለች።